በዛሬው ቪዲዮ በ11ኛው ሳምንት በብዛት የተሸጡ ስላሉ ሚድፊልደሮችና በእነሱም ፋንታ ደግሞ እንግዲህ ብታስገቧቸው ብዬ ስላሰብኳቸው ተጫዋቾች የተወሰነ ነገር እናያለን። ከዛ በተረፈ ደግሞ እንግዲህ ስለ ራሴው ቡድን በ10ኛው ሳምንት ስላመጣሁት ውጤት እንዲሁም ደግሞ ለ11ኛው ሳምንት ቡድኔ ቅርጽ ምን ይመስላል የሚለውን አብረን እናያለን። ወደ ቪዲዮ በኤፍፒኤል 11ኛ ሳምንት እንግዲህ በብዛት የተሸጡ ያሉ ተጫዋቾችን ካየን መሐመድ ቅዱስንና ቲጃኒ ሬንደርስ እናገኛለን። ቅዱስን እንግዲህ በዚህ ሳምንት ብቻ ወደ 290 ሺህ ተጫዋቾች ከቡድናቸው እያስወጡት ይገኛሉ። የመጀመሪያው እንግዲህ ሰው እሱን የሸጠበት ምክንያት የሚመስለኝ እንግዲህ አሁን ያለበት ደካማ አቋሙ ነው። በሰባተኛው ሳምንት እንግዲህ ሊድስ ላይ አንድ ጎልና አንድ አሲስት ካስመዘገበ በኋላ ኤክስፔክትድ ጎል ኢንቮልቭመንቱ በጣም ቀንሷል። ከዛ በኋላም ምንም አይነት ነጥብ ማስመዝገብ አልቻለም። ቡድኑም ቢሆን እንግዲህ እንደ ቡድን ብዙ የግብ ዕድሎችን መፍጠር የተሳናቸው መጥተዋል። የመጨረሻው ደግሞ አሁን በጉዳት ምክንያት ይሰለፍ አይሰለፍ አለመታወቁ ነው። ያው ቅዱስ እንግዲህ የውድድር ዓመቱ መጀመሪያ ላይ በጣም ተስፋ ሰጪ ነገሮችን ማሳየት ችሎ ነበረ። ግን ከዛ በኋላ እንግዲህ ቡድኑም ራሱ የጎል ዕድሎችን መፍጠር አቁሟል። በአሁኑ ሰዓትም እንግዲህ የግብ ዕድሎችን በመፍጠር ደግሞ ከሊጉ 12ኛ ደረጃን ይዘው ነው የተቀመጡት ስፐርስ። በመቀጠል ደግሞ እንግዲህ የስፐርስን ቀጣይ ጨዋታዎች ካያችሁ ከ11ኛው ሳምንት ጀምሮ የሚገናኙት ከዩናይትድ፣ አርሰናል፣ ፉልሃም፣ ኒውካስል እና ብሬንትፈርድ ጋር ነው። ከነዚህም ጨዋታዎች ደግሞ እንግዲህ ወረቀት ላይ ቀላል ብለን ልንጠራው የምንችለው በ13ኛው ሳምንት ከፉልሃም ጋር የሚያደርጉትን ጨዋታ ብቻ ነው። ስለዚህ እንግዲህ ቅዱስ ምክንያታዊ ሽያጭ ነው ብዬ አስባለሁ። ሌላው በ250 ሺህ የኤፍፒኤል ተጫዋቾች የተሸጠው ቲጃኒ ሬንደርስ ነው። ከአስገራሚ የመጀመሪያ ሳምንት ጨዋታና 10 ነጥብ በኋላ እንግዲህ ሌላ ሪተርን ያመጣው በ5ኛው ሳምንት ከአርሰናል ጋር በነበራቸው ጨዋታ ብቻ ነው። በአጠቃላይም እንግዲህ ሬንደርስ ማስመዝገብ የቻለው 2 አሲስትና 1 ጎል ብቻ ነው። ስለዚህ ደግሞ ከ5ኛ ሳምንት ጀምሮ ምንም ሪተርን አላመጣም ማለት ነው። በእነዚህም ጊዜያት በድምሩ ማግኘት የቻለው የኤፍፒኤል ነጥብ 8 ነጥቦች ብቻ ነው ማለት ነው። በቅርቡም በ90 ደቂቃ አቨሬጅ እያስመዘገበ ያለው ኤክስጂ ወደ 0.08 ወርዷል። ከሱ ደግሞ እንግዲህ ተከላካዮቹ ሁሉ እንግዲህ የተሻለ ኤክስጂ ስታት እያስመዘገቡ ያሉበት ሰዓት ላይ ነን። ኢቭን ጌሂ እንኳን እንግዲህ ከሱ የተሻለ ኤክስጂ ፐር 19 ያለው አይ ቲንክ 0.09 ነው የሱ። ያው ከነ ጋብሪኤል ቫንደቨን ካላፊዮሪ ጋር ካወዳደር ነው ደግሞ እንግዲህ ልዩነቱ በጣም ከፍ ያለ ነው የሚሆነው። ያው ጋርዲዮላም እንግዲህ ለምን እንደሆነ አልገባኝም፣ ግን የበለጠ ዲፐር ሮል ነው ለቲጃኒ እየሰጠው ያለው። ስለዚህ ብዙም ወደፊት የሚያደርጋቸውን እንቅስቃሴዎች እሱ ያስቀረበት ይመስለኛል። አሁን ደግሞ ጭራሽ ቤንችም መደረግ ጀምሯል። ሌላው ቼርኪም ደግሞ አሁን እንደምታዩት ገራሚ አቋም ላይ ነው ያለው። ግን ወደ ቡድናችን እሱን ለመቀላቀል እንግዲህ ከፔፕ ሩሌት ጋር እሱን አሁን ማስገባት የማይመከር ሀሳብ ነው። ስለዚህ ሬንደርስም እንግዲህ ሌላው አሳማኝ ሽያጭ ነው ማለት ነው። ወደ ጥሩ መላቸው ተተኪ ምርጫዎች ስንሄድ እንግዲህ የመጀመሪያውና በብዛት እየተገዛ ያለው ተጫዋች የአርሰናሉ ዴክላን ራይስ ነው። በዚህም ሳምንት እሱን ወደ 350 ሺህ ገደማ ተጫዋቾች ወደ ቡድናቸው ኦልሬዲ ያስገብተውታል። ያው እንግዲህ ሁላችንም እንደምናውቀው አርሰናል ሴት ፒሶችን በአግባቡ እየተጠቀሙበት ይገኛሉ። ያው ደግሞ አንዳንድ ሰዎች ደግሞ እንደሚሏቸው ሴት ፒስ ኤፍሲ የሚል ስም ወጥቶላቸዋል። ግን የትንፍጩ ዱቄቱን አምጮ ነው እና እንግዲህ ዊኬርስ ለነሱ እየሰራላቸው እስከሆነ ድረስ ለማንኛውም በዚህ ታካየ ነው ዴክላን ራይስ እንግዲህ ሶስተኛ አሪፍ የአርሰናል አማራጭ ያደርገዋል። ያው ከጋብሪኤል ራያ ወይም ከጋብሪኤል ቲምበር ኮምቦ በኋላ ማለት ነው። አብዛኛው እንግዲህ ቡድን ውስጥ እርግጥ አሁን እስኪጎዳ ድረስ በአብላጫ ውስጥ የነበረው ሶስተኛ አርሰናል አሴት ዮኬሬሽ ነበር። ከዛ የቀረው ሰው ደግሞ ሳካን እንደ አማራጭ አስገብቶ ነበረ። ግን ሁለቱም ተጫዋቾች እስካሁን እንግዲህ በስማቸው ማስመዝገብ የቻሉት ሁለት ጎሎችን ብቻ ነው። በአንጻሩ ደግሞ ዴክላን ራይስ 2 ጎሎችና 4 አሲስቶችን ማስመዝገብ ይችላል። ይህም ደግሞ እንግዲህ ከአርሰናል ቤት እንግዲህ ብዙ የኤፍፒኤል ነጥብን በመሰብሰብ 3ኛ ቦታ ላይ እንዲቀመጥ አድርጎታል ማለት ነው። ያው ቁጥሮችን ለማየት ያህል እንግዲህ በአንደኝነት የተቀመጠው ኦብቪየስሊ ጋብሪኤል በ80 ነጥብ፣ በሁለተኛነት ደግሞ ዊሊያን ቲምበር በ66 ነጥብ ስናገኝ ዴክላን ራይስ ደግሞ በ63 ነጥብ የሶስተኝነት ቦታን ይዞ ተቀምጧል ማለት ነው። ይህ ደግሞ እንግዲህ ትልቅ ቫልዩ ያለው ብዬ እንዳምን ያደረገኝ ጋብሪኤልና ቲምበር ምንም እንግዲህ አታኪንግ ሪተርን ባይኖራቸው እንኳን የክሊንሺት የተረጋገጠ ነጥብ እንደሚኖራቸው እያሰብን ነው የምናሰልፋቸው። ራይስ ግን አሲስት ካላደረገ ወይ ጎል ካላስቆጠረ በቀር ከክሊንሺት ማግኘት የሚችለው እንደ ሚድፊልደርነቱ 1 ነጥብ ብቻ ነው። እና ደግሞ እንግዲህ ዴክላን ራይስ እነዚህ ተጫዋቾች ላይ ይበልጥ ደግሞ ከቲምበር ጋር
ያላቸው የነጥብ ልዩነት 3 ብቻ መሆኑ እንግዲህ ጥሩ ሶስተኛ የአርሰናል አሴት ብለን እንድንጠራ ያስችለናል ብዬ አምናለሁ። ከዛ ባለፈ ደግሞ ለነ ጋብሪኤል ጎል የሱ ኮርና መች መሆኑ እንግዲህ ጓግተን የሱ ሪተርን በየጨዋታው እንድንጠብቅ ያደርገናል ብዬ አስባለሁ። በዛ ላይ ደግሞ እንግዲህ ኦነርሺፑ ገና 17% ብቻ መሆኑ አሁን እንግዲህ ከሰው ቀድመን ወደ ቡድናችን ብናስገባው ጥሩ ዲፈረንሻል ቡድናችን ውስጥ መያዝ እንድንችል ያደርገናል ማለት ነው። ሌላው ሚድፊልደራችን ደግሞ ብራያን ምቡሞ ነው። እንግዲህ ባለፈው ሳምንት ብዙ ሰው ካስገባው በኋላ ከርሱ ይሁን አላቅም እንግዲህ ብላንክ አድርጓል። አሁንም ደግሞ በዚህ ሳምንት ይህን ቪዲዮ እስከምሰራበት ሰዓት ድረስ ወደ 190 ሺህ ተጫዋቾች ወደ ቡድናቸው አስገብተውታል። ምቡሞ በዚህ ውድድር ዓመት እንግዲህ 4 ጎሎችንና 1 አሲስት ማስመዝገብ ችሏል። እየሄደበት ያለው መንገድ በጣም አጓጊ ነው። ቀጣይ 5 የዩናይትድን ጨዋታ ካየን ደግሞ እንግዲህ ከ5ቱ 3ቱ ብቻ ናቸው በግሌ የምቡሞን አታኪንግ ግልጋሎት እናገኛለን ብዬ ማስበባቸው ጨዋታዎች። እነሱም በ12ኛ ሳምንት በሜዳቸው ከኤቨርተን ጋር የሚገናኙበት ጨዋታ እና ደግሞ በ14ኛና በ15ኛ ሳምንት ከዌስትሃምና ወልቭስ ጋር የሚገናኙበት ጨዋታዎች ናቸው። ከዛ ውጪ አሁን በ11ኛ ሳምንት ከስፐርስ ጋር ከሜዳ ውጭ ለሚያደርጉት ጨዋታ ግን የዩናይትድ ተጫዋች ማስገባት የሚመከር ነው ብዬ አላስብም። በእርግጠኝነት ኦብቪየስሊ አሁን ያሉበት ፎርም ዩናይትድ አሪፍ ነው፣ ግን ያው በእርግጠኝነት ያው ዩናይትድ ጎል የሚያስቆጥር ከሆነ ምቡሞ እዛ ጎል ላይ መሳተፍ ፐርሰንቴጁ ከፍ ያለ ነው። ግን አሁን ካሉን ደግሞ የብዙ አማካይ አማራጮች ምቡሞ ለግዠሪ ዝውውር ይመስለኛል ለዚህ ሳምንት ብቻ ማለት ነው። ያው በግሌ እሱን ብታስገቡ ብዬ የማስበው ያው እንግዲህ ከ17ኛው ሳምንት ጀምሮ ለአፍኮን ስለሚሄድ ለ14ኛና ለ15ኛ ሳምንት ብቻ እንደ ፐንት ብታስገቡት ነው። ያው ለአፍኮን ደግሞ እንግዲህ ለሁሉም ሰው 5 ነፃ ዝውውር ስለሚሰጥ ያንን አጋጣሚ ተጠቅማችሁ እነዛ ወሳኝ ጨዋታዎች ላይ ማስገባት ትችላላችሁ። አሁን ደግሞ እንግዲህ የግድ ዩናይትድ ተጫዋች ማስገባት ከወሰናችሁ ከምቡሞ የበለጠ በግሌ ብሩኖ የተሻለ ነው ብዬ አስባለሁ። አውቃለሁ 4-5 ዓመት በፊት ተቃራኒ የነበረኝ አስተያየት፣ ግን ያው አንድ ፔናልቲ መች መሆኑ፣ ሌላው ደግሞ እንግዲህ ሴት ፒስ ቴከር መሆኑ ነው፣ ኮርናም ቅጣት ምቶችም። ከዛ ሁሉ በበለጠ ደግሞ እንግዲህ አሁን የአዲሱ የአሞሪም ሲስተም ውስጥ ከካሰሚሮ የበለጠ ወደፊት እንግዲህ ጠጋ ብሎ የማጥቃት እንቅስቃሴው ላይ የበለጠ ነፃነት ያገኘ ይመስለኛል። ስለዚህ እንግዲህ በቅርቡ ከብሩኖ ጥሩ ሆሎች እናገኛለን ብዬ አስባለሁ። ስለዚህ የምቡሞን ዝውውር ባይሆን ይህን ሳምንት ቢዘላችሁ ላሉ በግሌ። በመቀጠል የምናየው ደግሞ እንግዲህ የክሪስታሉን ኢስማኤል አሳርን ነው። ከባለፈው የብሬንትፈርድ ጨዋታ ጀምሮ እንግዲህ በጣም ብዙ ተጫዋቾች ወደ ቡድናቸው አስገብተውታል። እሱም እንግዲህ ሌላው ክረሽድ የሆነ ተጫዋች ነው በዚህ በትልቅ ዝውውር። በዚህም ሳምንት ደግሞ እንግዲህ ወደ 82 ሺህ ተጫዋቾች ወደ ቡድናቸው ኦልሬዲ አስገብተውታል። ምንም እንኳን እንግዲህ ያለፉት 3 ጨዋታዎች ላይ እንግዲህ ምንም ሪተርን ባያመጣም አሁንም ተፈላጊነቱ እንደቀጠለ ማሳያ ነው ብዬ አምናለሁ። በዚህ ውድድር ዓመት በተጫወተባቸው 8 ጨዋታዎች እንግዲህ 3 ጎሎችና 1 አሲስት ማስመዝገብ ችሏል። ብዙ አይደለም አይ ነው፣ ግን ከዚህ በኋላ ያሉትን 5 ጨዋታዎች ካየን እንግዲህ ከ5ቱ 2ቱ በሜዳቸው፣ ቀሪዎቹ ደግሞ እንግዲህ ከሜዳ ውጭ ነው የሚደረጉት። ከቀጣይ ጨዋታዎቻቸው ደግሞ ወረቀት ላይ ከባድ ልንላቸው የምንችላቸው ጨዋታዎች ማለትም በ11ኛውና በ13ኛው ሳምንት ከብራይተንና ማን ዩናይትድ ጋር የሚያደርጓቸው ጨዋታዎች ናቸው። እነሱም ደግሞ እንግዲህ በሜዳቸው መሆኑ ፓላስ ተጫዋቾች እንደ አንድ አድቫንቴጅ ማየት እንችላለን ወይም ያስችለናል። እንደ ወልቭስ፣ በርንሊ እና ፉልሃም ደግሞ ምንም አዌይ ቢሆኑም ለፓላስ መልካም የምንላቸው ጨዋታዎች ናቸው። እንዲሁ ሶሊዮ አናሊቲክስም ላይም እንግዲህ እንደተቀመጠው ከሆነ ለቀጣይ 5 ጨዋታዎች ከአጠቃላይ የክሪስታል ፓላስ ቡድን ተጫዋቾች በአማካይ ትልቁን ነጥብ ያመጣል ተብሎ የተገመተው እሱ ነው። እንደምታዩት ያው ይሄ በ16ኛው ሳምንት እንግዲህ ከሲቲ ጋር የሚያደርጉትን ጨዋታ አያካትትም። እንደምታዩት ደግሞ እንግዲህ በሁለተኝነት የተቀመጠው ከቡድኑ በጣም ብዙ ግምት የተሰጠውን ማቴታን ነው እናገኘው። ያው ምንም የቁጥር ልዩነታቸው ትንሽ ቢሆንም ለሳር የተሰጠው ግምት ምን ያህል ፖቴንሻል እንዳለው ነው የሚያሳየው። በነገራችሁ ላይ ሶሊዮ አናሊቲክስ ማለት ብዙ ጊዜ ቴሌግራም ላይ የምለጥፍላችሁ የክሊን ሺት እና ጎል ኦድስ ዳታ ከነሱ የተገኘ ነው። አሪፍ ቱል ነው። ያው ሊንኩን እንደተለመደው እንግዲህ ከስራ አስቀምጥላችኋለሁ። ወደ 10ኛው ሳምንት ውጤቴ ስናልፍ እንግዲህ ምስሉ ላይ እንደምታዩት 82 ነጥብ ማምጣት ችያለሁ። በዚህም እንግዲህ ከአንድ ግሪን ምንድነው ሬድ አሮ በኋላ የግሪን አሮ ሳምንት ሆኖልኛል። ኦቨርኦል ራንክም እንግዲህ ከ285,000 ወደ 201,000 ከፍ ብሏል። ያው እንደጠበቅኩት በ10ኛው ሳምንት 100,000 ውስጥ ባልገባም ጥሩ ቦታ ላይ ነኝ ብዬ አስባለሁ። እንግዲህ ከብዙ ወዳጆቼ እንደተነገረኝም ማለት ነው።
ከአስሩ ጨዋታዎች እንግዲህ በዚህ ሳምንት 6ቱ ክሊንሺት የተመዘገበባቸው ጨዋታዎች ናቸው። ብራይተን፣ አርሰናል፣ ክሪስታል፣ ፉልሃም፣ ቼልሲ እና ሊቨርፑል ምንም ጎል ሳይቆጠርባቸው የወጡ ቡድኖች ናቸው። በዚህም ደግሞ ከሙኖዝ፣ ጋብሪኤል እና ቲምበር ክሊንሺት እንዲሁም ደግሞ ከጋብሪኤል ደግሞ ተጨማሪ አሲስት ነጥብ አግኝቻለሁ። በረኛዬ ቪካሪዮ ምንም ክሊንሺት ባይኖረውም እንግዲህ በ8 ሴቭ ተጨማሪ 2 ነጥብ በማግኘት በአጠቃላይ 4 ነጥብ ይዞልኝ ወጥቷል። ከዛ ውጪ ሚድፊልድ ላይ ተመታ ነበር። ከብሩኖ ብቻ የ5 ነጥብ ሪተርን ያገኘሁት። ጋክፖና ሊቨርፑል በመጨረሻም እንግዲህ ወደ ጥሩ አቋማቸው የተመለሱ ይመስላል። ጋክፖም በኦፍሳይድ ባይሻር ለኪቲኬ አሲስት ማድረግ ችሎ ነበረ። ከሊቨርፑል በአሁኑ ሰዓት ደግሞ እንግዲህ ጥሩ የሚለው ተጫዋች እሱን ነው። በተለይ ከአጥቂው ክፍል አዲሱ ፈራሚም ሳር እንግዲህ እሱም ብላንክ አድርጓል። ያው ግን በጨዋታው ብዙ ድሎችን መፍጠር ችሎ ነበረ። ከፊት መስመር ደግሞ እንግዲህ ሶስቱም ተጫዋቾች ሪተርን ማድረግ ችለዋል። በተለይ የዌልቤክ እንዳስገባውት ነጥብ ማምጣት መቻል በጣም አሪፍ ፊሊንግ ነበር። ስፔሻሊ ደግሞ እንግዲህ የሳምንቱ የመጀመሪያው ጨዋታ መሆኑ ዊኬንዱም በአሪፍ ሙድ እንዲጀምር አስችሎኛል። ማቴታ በአንድ ጎልና 3 ቦነስ ፖይንትስ 9 ነጥብ ይዞ ወጥቷል። የ10ኛው ሳምንት ካፕቴን የነበረው ኤርሊንግ ሃላንድም በተከታታይ በሜዳው ባደረጋቸው 4 ጨዋታዎች 2 ጎሎችን ማስቆጠር ችሏል። እንግዲህ በዚህ ከቀጠለ በኤፍፒኤል ከሱ ውጪ ካፕቴን ለማግኘት የበለጠ እየከበረ ነው የሚመጣው። ወደ 11ኛው ሳምንት ቡድኔ ሲሄድ እንግዲህ ለዚህ ሳምንት አንድ ነፃ ዝውውር አለኝ። ግን ይህ ሳምንት ትራንስፈር ሮል ላደርግ አስቤያለሁ። ምንም ዝውውር አላደርግም። ስለዚህ ቀጣይ ሳምንት 2 ነፃ ዝውውሮች ይኖሩኛል ማለት ነው። አሰላለፍም የሚሆነው እንግዲህ 3-4-3 ነው። ለዚህ ሳምንት በረኛዬ ዱብራፍካ ይሆናል። አሁን ስፐርስ ካለበት ሰፊ የተከላካይ ክፍተት አንፃር ያው ለራሴን ቡድን እንደመቋጠሪያ አንፃር ለዱብራፍካ እድል መስጠት ተገቢ ነው ብዬ አስባለሁ። ተከላካይ መስመር ላይ የተለመዱት ሙኖዝ፣ ጋብሪኤል እና ቲምበር እናገኛለን። ቤንች ላይም ኤስቴቭ እና ሴኔሲ ይቀመጣሉ ማለት ነው። ወደ አማካይ ክፍል ስንመጣ ደግሞ ኤንዞን ከዎልፍስ ጋር፣ ሴሜኞን ከቪላ፣ ብሩኖን ከስፐርስ እና ሽማይላ ሳርን ከብራይተን ጋር እናገኛለን። ቤንች ላይ ደግሞ ጋክፖን ከሲቲ ጋር የሚገናኙ በጨዋታ ላይ የሚቀመጥ ይሆናል። እውነት ለመናገር ጋክፖን ቤንች ማድረግ ደስ አላለኝም። ግን እንግዲህ የተሰለፉን ተጫዋቾች ካያችሁ እንግዲህ ከሳር በቀር 3ቱም ፔናልቲ መች ናቸው። ሳር ደግሞ ከጨዋታውም አንጻር ሆነ አሁን ፓላስ ካለበት አቋም እሱን ቤንች ማድረግ ነውር ነው የሚሆነው። ወደ አጥቂ መስመር ስመጣ ደግሞ እንግዲህ ዌልቤክን ከክሪስታል ፓላስ ጋር፣ ሃላንድን ከሊቨርፑል ጋርና ማቴታን ደግሞ ከብራይተን ጋር እናገኛለን። አሁንም ቢሆን ጋክፖን ላስገባ ብል ያሉኝ አማራጮች በሙሉ ቅድም እንዳልኳችሁ ፔናልቲ መቾችና ለቡድናቸው ደግሞ ወሳኝ የሆኑ ተጫዋቾች ስለሆኑ እንግዲህ ለጊዜው ጋክፖ ቤንች ላይ ተፈርዶበታል ማለት ነው። የ11ኛው ሳምንት ካፕቴኔ ደግሞ ኤርሊንግ ሃላንድ ነው። ቫይስ ካፕቴንሱም ደግሞ እንግዲህ ማቴታ ላይ አድርጌዋለሁ ማለት ነው። እንግዲህ ውድ ቤተሰቦች የ11ኛ ሳምንት ቡድን ይሄንን ይመስላል። በተቻለ መጠን አዲስ ነገር ሲኖር ወይም ቡድን ላይ የማደርገው ለውጥ በቴሌግራም ቻናሌ ላይ ቶሎ አፕዴት አደርጋችኋለሁ። እግዚአብሔር ከፈቀደ ደግሞ እንግዲህ ቲክቶክም ጀምራለሁ ብያለሁ በዚህ ሳምንት። እነዚህ ሊንኮች ደግሞ እንደተለመደው ከስር አስቀምጥላችኋለሁ። ቅድም ያልኳችሁን ሰው ሊሆን ጨምሮ አስተያየት ወይም ጥያቄ ካላችሁ እንግዲህ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። ከዛ በተረፈ መልካም የውድድር ዓመት ይሆንላችሁ። ስለተከታተላችሁን ያመሰግናለሁ። ቴንክ ዩ ኤንድ ባይ ባይ።